ያው እንግዲህ እንትኖቹ እየተገጣጠሙ ነው፣ በባለሙያ ተገጣጥመዋል። አሁን እንግዲህ ያው ሶላሩን ይዘው ጣራ ላይ እየወጡ ነው ያለውን ነገር እንግዲህ ያሳውቃችኋለሁ። ያ ጀማዓተል ኸይር ያው እየቀረጽኩኝ ነው እንግዲህ መስሉ ይሄን ይመስላል። 2 ብር ነው ያልኳቸው። ይሄን 2 ብር የእንጨት በር ነው እንደምታዩት። ይሄ እንግዲህ በሩ የሁለት የእንጨት በር፣ አንደኛው ይሄ ነው የተከፈተው፣ 2 ተከፋች ነው። አንደኛው ደግሞ ይኸው እዚህ ጋር አለላችሁ። ይሄ ነው የተቆለፈ ነው እንግዲህ እንደምታዩት ነው መስጊዱ። ይሄው ውስጡን የምታዩት ነው እንግዲህ ሳር ነው የተጎዘጎዘው። ያ ጀማ እያያችሁት ነው። ይሄን ይመስላል። ታችኛው በር ስላልተከፈተ ነው። ይሄው በቃ እንግዲህ አሁን ሰዎቹ ሶላሩን ይዘው እየወጡ ነው። ይሄው ሶላሩን እየገጣጠሙ ነው ባለሙያዎች። እንግዲህ ሰዎችም አሉ። ይሄው መስጊዱ እንግዲህ ይሄን ላይኛውን እንግዲህ ለመድረሳ እናደርጋለን ብለን እናስበናል። እንግዲህ ከተነከርን፣ ከተጋገን፣ ከተወያየን፣ ከተረዳዳን ብዙ ነገር መስራት እንችላለን። ይሄው ሶላሩ ይሄው እዚህ ጋር ነው። ባለሙያዎቹ እየሰሩ ነው ይዘው ለመውጣት እንግዲህ ባላህ ፈቃድ ከተሰቀለ በኋላ ከተገጣጠመ በኋላ አዛን ያወጡበታል። ነሻህሙ ተባም እዚሁ አሉ። ኢንሻአላህ ያለውን ነገር እናሳውቃቸዋለን። አያ እንግዲህ መስጊዱ ይሄ ነው። በረንዳውንም እያያችሁት ነው። ያው ተሰነጣጥቋል፣ ይታያችኋል። በዛ አይነት መልኩ ነው ያለው። الله أكبر.